ሰላም ውድ የሉሉ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ በዘት ይበልልኝ። እኔ ያለሁ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። በያላችሁበት ሰላማችሁ በዘት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የሉሉ ዩቲዩብን ቤተሰብን ተቀላቀሉላችኋለሁ ውድ ቤተሰቦቼ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ስር አስቀምጡልኝ፣ እመልሳለሁ ማለት ነው። ደህና ናችሁ ወይ? እኔ ያለሁ ደህና ነኝ፣ እግዚአብሔር ይመስገን። ስደት ላይ ያላችሁ እህቶቼ በያላችሁበት ሰላማችሁ ይብዛልኝ። በየትኛውም ሀገር ላይ በየትኛውም ዓለም ላይ ያላችሁ እህት ወንድሞቼ ሰላማችሁ ብዝት ይበልልኝ። በነገራችን ላይ ዛሬ በጣም ያዘንኩበት ቪዲዮ ነበረና አንድ እህታችን እንግዲህ ዛሬ ወደ ኢትዮጵያ ሄዳ ከቤተሰብ ጋር በመጣላት ራሷን አጥፍታለችና የራስ ማጥፋት አንድ ማለት ተመራጭነትን አድርጎ መውሰድ በጣም ከባድ ነው። አንዳንዴ ደግሞ በሰው ሀገር ላይ ለፍታችሁ የለፋችሁበት ንብረታችሁን በሰዓቱ ሳታገኙ ስትቀሩ፣ በጊዜው ሳታገኙ ስትቀሩ በእርግጥ በጣም ነው የሚያሳዝነው። ግን ሆኖም ደግሞ ያው ከቤተሰብ ጋር በመጋጨት ከእህት ወንድሞች ጋር በመጋጨት ራስን ማጥፋት እንደ ተመራጭነት መውሰድ በጣም ከባድ ነገር ነውና አንዷ እህታችን እንግዲህ ዛሬ ከቤተሰቦቿ ጋር በመጣላት ከወንድሞቿ ከእናቷ ጋር በመጣላት ራሷን አጥፍታለች ማለት ነውና ራስ ማጥፋትን እንደ አማራጭነት ባትወስዱት በጣም አሪፍ ነገር ነው። እግዚአብሔር የማይፈቅደው ነገር ነው። እውነቴን ነው የምላችሁ። ዋናው ደግሞ የራሳችሁ ጤንነት ነው ሊያሳስባችሁ የሚገባችሁ እንጂ ስለመጣው ስለሄደው ብር አይደለምና አንዳንዴ እንደዚህ አይነትም ቤተሰቦች አሉ ወይ ጨካኝ ቤተሰብ አለ ወይ የምትሉ ጊዜ ይኖራል። ሁሉም ቤተሰብ አንድ አይደለም። በሚያሳዝን ሁኔታ እንግዲህ እንደዚህ ለልጆቻቸው የማያስቡ ለልጆቻቸው የማይጨነቁ ቤተሰብ ይኖራሉ። እንዲሁም ደግሞ ለልጆቻቸው ብዙ ነገር የሚሆኑ ፋሚሊዎች ቤተሰቦች አሉና የዚህ እህታችን እንግዲህ ብዙ አመት ላይ አረብ ሀገር ላይ ለፍታ አርፋለሁ ብላ ስትገባ ነው እንግዲህ አገሯ ላይ የገዛ እናቷና የገዛ ወንድሞቿ ምናለሽ ምንም የለሽም እኛ ጋር ምንም ያስቀመጥሽው ነገር የለም ብለው የካዷት ማለት ነውና በእርግጥ ብዙ ስሜት ውስጥ ልትገባ ትችላለች። ግን እህቶቼ እንደዚህ አይነት አማራጭ አትውሰዱ። ባዳ ከሚበላው ደግሞ ቤተሰብ ይብላው፣ ምን ችግር አለው? ቤተሰብ እኮ ስጋ ነው፣ ተቆርጦ አይጣልምና ራሳችሁን የተሻለ ቦታ ለማድረግ መጣር አለባችሁ እንጂ ራሳችሁን ማጥፋት እንደ አማራጭነት አትውሰዱ። አንድ ከራሳችሁ አልሆናችሁ ወይ ከብራችሁ አልሆናችሁ ወይ ደግሞ ከፈጣሪያችሁ አልሆናችሁ። ምክንያቱም ራስ ማጥፋት በጣም ትልቅ ኃጢአት ነውና እንደዚህ አይነት ነገር አይምሯችሁ ላይ አታስቡ። እንደዚህ አይነት ነገር ለማድረግ ራያችሁ ላይ እርምጃ አትውሰዱ። እውነት ለመናገር በጣም ከባድ ነው፣ ያሳዝናል ነገሩ። ቢሆንም ደግሞ ሌላ አማራጭ መፈለግ የተሻለ ነው ብዬ ነው የማስበው። ራስን አጥፍቶ ምንም አይገኝም፣ እውነት ለመናገር ምንም ማለት ነውና እንግዲህ እህታችንም ብዙ ጊዜ ታማ እነሱ የገዛ ቤተሰቧ እንደዛ ስላደረጓት በጣም ብዙ ህመም ውስጥ ገብታ ነበረ። እንዲሁም ደግሞ ብዙ ቦታ ጸበልም ብዙ ሄዳ ነበርና በመጨረሻም እንግዲህ ታግላ ያው አይምሯም መጀመሪያም ጥሩ ነገር ስላላሰበ እንግዲህ ራሷን ለማጥፋት ችላለች ማለት ነውና ቤተሰብም ሆነ እዚህ ምድር ላይ እኛ በህይወታችን ብዙ ነገር ይገጥመናል። ወደ ህይወታችን የሚመጡ ሙሉ እግዚአብሔር ለበጎ ነው የሚመጡትና እውነቴን ነው የምላችሁ፣ አታማሩ። በቃ ያም ሄደ ይህም መጣ፣ ያም ጠፋ ይህም ጠፋ፣ አታማሩ። ባላችሁ ተመስገን በሉ። ሰው ካዳችሁም ተመስገን በሉ። ምን ችግር አለው? እናንተ የተሻለ ነገር የምትፈልጉ ከሆነ ፈጣሪያችን አመስግኑ እንጂ አታማሩ። አንዳንዴ በጣም
ብዙ ነገር ጠፍቶ እናማራለን። እውነቴን ነው የምላችሁ፣ የባሰ ፈጣሪ ነው የምናስቀይመውና አይደለም ይሄ ሰው ብዙ ነገር ያጣል፣ ብዙ ነገር ይሆናልና እኔ ራስ ማጥፋት እንደ አማራጭ እንደው ባታስቡት ራሱ ደስ ይለኛል። እኔ ምንም ይሄ የሰይጣን ስራ ነው እውነት ለመናገርና አሁን እህታችን ራሷን ባታጠፋ እንደዚህ ስትባል በቃ ራሷን ታቋቁማ ነገሮችን አልፋ በቃ በተረጋጋ አእምሮ ብታስብ ኖሮ ዛሬ እንደዚህ ባልሆነች ነበር። አንዳንዴ ቤተሰብ ተናገረን፣ ወንድም እህት ተናገረን ብለን አእምሯችንን አነጣ። በቃ የጠፋን ነገር መጀመሪያ አስቀድሞ መጠንቀቅ ነው። የጠፋን ነገር ደግሞ መልሶ ራሳችንን እስከ ማጥፋት እስከ መጉዳት ድረስ ማድረስ የለብንም። በቃ አንዴ ከሆነ ሆነ ነው፣ መመለስ አይቻልም። ምክንያቱም ደረቅ አፈር ላይ ውሃን ብናፈስ መልሰ ነው አናፍሰውም። በቃ ኦልሬዲ ያ መሬት ይመጣል ማለት ነው አይደለም። አሁን በቃ አንዴ የጠፋ ነገርም የሄደ ነገርም እንደዚህ ነውና እውነት የሰው ልጅ ህይወት ነው ውድ መሆን ያለበት እንጂ ንብረት ብር አይደለም። ስለዚህ ሰርታችሁ የምታገኙት ነገር ነው። እድሜና ጤና ካለን ራሳችን እንደዚህ ስላደረግን ግን ምንም የምናገኝበት ነገር አይኖርም። ከፈጣሪ ጋር ተጣልተንም ነው የምንሄደውና እንደዚህ አታድርጉ። ራስ ማጥፋት እኮ በጣም ትልቅ ኃጢአት ነው። እግዚአብሔር የማይፈቅድልን ነገር ነውና እንግዲህ ብዙ እህቶቻችን እንደዚህ የሆኑ ነው። በእርግጥ ስደት ላይ ብዙ ጊዜ ለፍታችሁ ምን አስትሆኑ ያሳዝናል። ቢሆንም ደግሞ ራሳችንን ማጣት የለብንም ብዬ ነው የማስበውና አብዛኛው እህቶቻችን የማይሆን ነገር ውስጥ ለመግባት ትሞክራላችሁ። እውነቴን ነው። እንደዚህ አይነት ነገር የሚያሳስባችሁ አጋንንት ስለሆነ ተጠንቀቁ፣ ጸልዩ፣ ለራሳችሁም ለቤተሰቦቻችሁም ጸልዩ። እውነቴን ነው የምላችሁና እንደዚህ አታድርጉ። እንግዲህ ትናንትናም ወደ ቡታጅራ አካባቢ እህታችን ራሷን አሳቅላ ያጠፋቸውን እንግዲህ ማንም አይቷል ብዬ አስባለሁኝና በጣም ያሳዝናል። ነፍስ ይማር። እንግዲህ ምንም ማድረግ አይቻልም። አንዴ ሰው ወደማይመለስበት ቦታ ከሄደ ምንም ብናደርግ መመለስ ስለማንችልና ከባድ ነው። ብዙ ነገር እንደዚህ በአይምሯችን እየተመላለሰ የሰው ልጆች ስንቶቹ ናቸው አይምሯቸውን ያጡትና ከባድ ነው። ራሳችሁን ጠብቁ ከእንደዚህ አይነት ነገር። እውነቴን ነው፣ አታድርጉላችኋለሁ።